ሰላም ሰላም እንደምን አላችሁ? የዕለተ እሁድ ማንቸስተር ጉዳዮችን የሚመለከቱ መረጃዎችን ይዤላችሁ ቀረብኩኝ። ማንቸስተር ዩናይትድ አዲስ ተስፋዎችን አሳይተውናል። የካሪክ ታክቲክ፣ የብሪያን ምቤሞ ብቃትና የሜሰን ማውንት አዲስ መሪነት በዚህ ጉዳይ የሚዳሰሱ ናቸው። ለማንኛውም ዛሬም የቅድመ ውድድር ዘመን ዝግጅት ትልቅ መነጋገሪያ በሆነው የማንቸስተር ዩናይትድ እና የአትሌቲኮ ማድሪድ ጨዋታ እንዲሁም በካሪክ አዲሱ ታክቲክ እና የተጫዋቾች መሪነት ዙሪያ የተሰበሰቡትን በአጠቃላይ መረጃዎችን ለእናንተ አቀርባለሁ። በስትሮቤሪ አሬና በተካሄደው የዚህ ፍልሚያ ማይክል ካሪክ የሚመራው ማንቸስተር ዩናይትድ በዲያጎ ሲሞኒው አትሌቲኮ ማድሪድ የሚመራው እንግዲህ 2-1 በሆነ ውጤት ድንቅ አሸናፊነትን ተቀዳጅቷል። በመጀመሪያው አጋማሽ አርናው ኦርቲዝ አትሌቲኮን መሪ ቢያደርግም በሁለተኛው አጋማሽ የዩናይትድ ተጫዋቾች ባሳዩት አስደናቂ ማገገም ጨዋታውን በበላይነት አጠናቀዋል። ከዚህ ጨዋታ በመነሳት በርካቶች አሁን በማንቸስተር ዩናይትድ ሙሉ መተማመን አለ፣ ሙሉ ተስፋ አለ እያሉ ይገኛሉ። በተለይ ደግሞ በቻምፒየንስ ሊግ ሊገጥሙታል ተብሎ ከሚታሰቡ ክለቦች ጋራ ፕሬሲዝን ጨዋታውን ማድረጉ እጅግ በጣም ጠቃሚ እንደሆነ ከነ አትሌቲኮ ማድሪድ፣ ከፒኤስጂ፣ ከሚላን የሚደረጉ ጨዋታዎች ጠቅላላ ጥንካሬን የበለጠ የሚያጎሉ ናቸው። እንደውም አሁን ላይ በታዳጊዎችና በተወሰኑ ቋሚ ተጫዋቾች ነው ወይም ደግሞ የዋና ቡድን ተጫዋቾች ነው ይህን እንድል ማድረግ የቻለው። ዞሮ ዞሮ ደግሞ ወደ በኋላ ላይ ሁሉም ተጫዋቾች ወደ ፕሪሲዝኑ ሲቀላቀሉ የጎደሉ ተጫዋቾች ሲመጡ ደግሞ የበለጠውን ውህደት የምንመለከት ይሆናል። በዚህ ፕሪሲዝን ወቅት ማንቸስተር ዩናይትድ 3 ጨዋታዎችን አድርጎ 2ቱን አሸንፏል፣ አንዱን ተሸንፏል ማለት ነው። ያው የመጀመሪያው አይቆጠርም ብዬ አስባለሁ። ብዙም ያልተቀናጀ ስብስብ የወጣቶች በርካታ ወጣቶች ስለነበሩ በዓለም ዋንጫው ምክንያትም እንደዚህ ተጫዋቾች አልተመለሱም ነበር። ዞሮ ዞሮ በስትሮበሪ በተካሄደው ጨዋታ እጅግ በጣም ድንቅ የሆኑ ነገሮችን መመልከት ችለናል። በመጀመሪያው አጋማሽ ላይ እንዳልኳችሁ ኦርቲዝ አትሌቲኮን መሪ ቢያደርግም ሁለተኛው አጋማሽ ላይ በጣም ተሽሎ የተገኘው ክለባችን በርካታ ግቦችን ማስቆጠር ይችል ነበር። ዞሮ ዞሮ ግን ጨዋታውን በበላይነት አጠናቆ የስናፕድራገን ዋንጫን ማንሳት ችሏል። ዛሬ ስለ ብሪያን ምቤሞ 2 ግቦች፣ ስለ ሜሰን ማውንት አዲስ የአመራርነት ሚናና ስለ ኤሪክ ቴንሃግ የቀደመ እቅድ መረጋገጥ በሰፊው ነግራችኋለሁ። ወደ ጨዋታው ዝርዝር ሁኔታ ስንገባ የ26 ዓመቱ ፈረንሳዊ ሀገር የተወለደው ክንፍ ተጫዋች ብሪያን ምቤሞ ለካሜሮን የሚጫወተው ይህ ኮከብ በሁለተኛው አጋማሽ ወጣቱ ሼሌስ ያገኘውን ፍጹም ቅጣት የምተከትለው ምቤሞ በፍጹም መረጋጋትና የአትሌቲኮ ማድሪዱን ግብ ጠባቂ ያን ኦብላክን እንቅስቃሴ በመጠበቅ ኳሷን መረብ ላይ ያሳርፏል። ይህ ግብ ምቤሞ በ2025 በሊግ ካፕ ከግሪምስቢ ታውን ጋር በነበረው የፍጹም ቅጣት ምት መለያየት ላይ የጣውን መተማመን ሙሉ በሙሉ እንደመለሰ አሳይቷል። ያን የፍጹም ቅጣት ምት መሳቱ የሚታወስ ነው። የብሪያን ምቤሞ የፍጹም ቅጣት ምት ስታቲስቲክስ እንደ ትራንስፈር ማርኬት መረጃ በፕሪሚየር ሊጉ ለብሬንትፎርድ ከመታቸው 11 የፍጹም ቅጣት ምቶች 10ን በማስቆጠር የ90.9 በመቶ ስኬት አለው። በ2022 በዋትፎርድ ላይ 1 ተመቶ 1 ተቆጠረ። በ22-23 በኖቲንጋም ፎረስት ላይ 101 አስቆጠረ። በ23-24 በቶተንሃም፣ ፉልሃም እና ብራይተን ላይ 3ቱንም ሲያስቆጥር በ24-25 ደግሞ በሳውዛምፕተን፣ ኢፕስዊች ታውን፣ ሌስተር፣ ክሪስታል ፓላስ እና ኒውካስትል ላይ 5ቱን አስቆጥሮ በፉልሃም ላይ ብቻ አንዷን ስቷል። ብሩኖ ፈርናንዴዝ በዓለም ዋንጫ ተሳትፎ ምክንያት ከቅድመ ውድድር ዝግጅት በራቀበት በዚህ ወቅት ምቤሞ ለቤንጃሚን ሼሽኮ የተጠባባቂ አጥቂ መሆን ብቻ ሳይሆን ከብሩኖ እኩል አስተማማኝ የፍጹም ቅጣት ምት መቺ መሆኑን ያስመሰከረበት ነበር። በ73ኛው ደቂቃ ሁለተኛ ግቡን አክሎ ዩናይትድን አሸናፊ ካደረገ በኋላ በ82ኛው ደቂቃ በወጣቱ ጄጄ ጋብሪኤል ተቀይሮ ወጥቷል። በሌላ በኩል ደግሞ በአማካይ ክፍሉ ላይ ድንቅ ብቃቱን ያሳየው ሜሰን ማውንት ነበረ። በነገራችን ላይ የጄጄ ጋብሪኤልን ጉዳይ እንመለስበታለን። አሰልጣኝ ካሪክ ስለ ጄጄ ጋብሪኤል ምን ተናገሩ፣ ደጋፊዎችስ የሚለውን እናያለን። ወደ ማውንት ጉዳይ ስንመለስ ማውንት ከአንድሬ ሳንቶስ ጋር በመሆን በደንብ አማካዩን ክፍል ካፈ ታሪኩ ሉካ ሞድሪች ጋር አመሳስለውታል። የአማካይ ክፍሉን የበላይነት አሳይተዋል ከዚሁ ከአዲሱ ሳንቶስ ጋር በመሆን ማለት ነው። ይህ የማውንት ወቅታዊ ብቃት የቀድሞን አሰልጣኝ ኤሪክ ቴንሃግ እውነተኛ የሚያደርግ ሆኗል ይላል ዩናይትድ ኢንፎከስ። ቴንሃግ በ2023 ማውንትን በ55 ሚሊዮን ፓውንድ ሲያስፈርም የክሪስቲያን ኤሪክሰን የላቀ ጉልበትና ከላይ ብቃት ያለው ስሪት ለማድረግ አቅዶ ነበረ። በ23-24 የውድድር ዘመን ከመክፈቻው የወልቭስ ጨዋታ ጀምሮ ካዚሚሮ ብቻውን የአማካይ ክፍሉን መሸፈን አቅቶት ቡድኑ ሲቸገርና ማውንትም በጉዳት ሲርቅ ያቅድ ተስተጓጉሎ ነበር። ሆኖ አሁን ላይ ከሳንቶስ ጋር ያሳየው አስደናቂ ጥምረት የቴንሃግ የመጀመሪያ እቅድ ትክክለኛ መሆኑን
ያስገነዘበ ነበረ። ከታክቲክ አሰላለፍ ባሻገር ማይክል ካሪክ ለሜሰን ማውንት ሌላ አዲስ ሚና እየሰጠው ይገኛል። በኖርዌይ ሌከርደን ስታዲየም ሮዘንበርግን 5-0 ባሸነፉበት ጨዋታ በሁለተኛው አጋማሽ የካፕቴንነት ማዕረጉን የደፋው ማውንት ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ለመጨረሻዎቹ 30 ደቂቃዎች ካፕቴን ሆኖ ቡድኑን መርቷል። እንደ ሩበን አሞሪም፣ ኤሪክ ቴን ሃግ እና ማይክል ካሪክ ያሉ አሰልጣኞች ሙሉ እምነት የጣሉበት የ27 ዓመቱ የቀድሞ የቼልሲ ኮከብ ከጉዳት ነጻ ከሆነ ለ26-27 የውድድር ዘመን በማይክል ካሪክ ስር የወደፊት አመራርነት ሚና ይኖረዋል። ካሪክ ለ26-27 የውድድር ዘመን የባርሴሎናን አይነት 4 ደረጃ ያለው የካፕቴንነት ተረካቢዎች አሰራር ሊዘረጋ ይችላል ይባላል። በዚህም ብሩኖ ፈርናንዴዝ ዋና ካፕቴን፣ ሊሳንድሮ ማርቲኔዝ በሁለተኛነት ሁለተኛ ካፕቴን ሆኖ ከዓለም ዋንጫ መልስ ረፍት ላይ ያለ ነው። ዞሮ ዞሮ ሃሪ ማጓየር ደግሞ ሶስተኛ ካፕቴን እንዲሁም ሜሰን ማውንት አራተኛ ካፕቴን በመሆን ቡድኑን የሚመሩበት አደረጃጀት ሊፈጠር ይችላል የሚሉ ሰፊ ግምቶች አሉ። አሁን ላይ አሰልጣኝ ማይክል ካሪክ በአማካይ ክፍሉ ላይ ትልቅና ደስ የሚል የቦታ ውድድር ገጥሞታል። አሁን ምቾት ይሰጣል። ከዚህ በኋላ እንኳን ማንቸስተር ዩናይትድ አማካይ ቢያጣ ባያስፈርም ያን ያክል ምቾት የሚነሳ ነገር አይደለም። ምናልባት ከጉዳት እስከ ራቆ ድረስ ለምን መሰላችሁ? እንግዲህ ሜሰን ማውንት አሁን ላይ ራሱን ከጉዳት ነጻ እስካደረገ ድረስ ጠንካራ ተፎካካሪ መሆኑን በመሀል ሜዳው ላይ አሳይቷል። በዚህም ደግሞ አንድሬ ሳንቶስ አዲሱ ፈራሚ ከሜዳ የማይወጣ ወይም ደግሞ በቋሚነት መሰለፍ የሚችልበትን አይነት ብቃት ያሳያል ተጫዋች ሆኗል ማለት ነው። ይፋለማል። እንዲሁም ኮቢ ማይኑ እና ዩሪ ቴሊማን ስለ ቦታቸው የሚፋለሙ ተጨማሪ አማራጮች ሲሆኑ አዲስ ተጨማሪ ፈራሚዎች ደግሞ የሚመጡ ከሆነ የበለጠ ኮንፈርት ይሰማዋል። ነገር ግን ደግሞ ኢንኬዝ ባይፈጠር እንኳን በእነዚህ ተጫዋቾች መተማመን የሚቻልበት ደረጃ ላይ የደረስን ይመስለኛል። ምናልባት ከዚሁ ከሳንቶስ ጋር በተያያዘ እጅግ በጣም አስገራሚ ጥምረት ነው እያደረገ የሚገኘው። እንደምታስታውሱት የመጀመሪያ የማንቸስተር ዩናይትድ ፈራሚ ነው። ከዛ በዘለለ ደግሞ በርካቶች ከቼልሲ ሲፈርም ማንቸስተር ዩናይትድ ያልተጠበቀ ፊርማ ያልተጠበቀ ዝውውር ሲያደርግ ብዙዎች ጥርጣሬ ውስጥ ገብተው ነበረ። በዚህ ልክ እንዴት ሊፈርም ይችላል? የማይጠበቅ ኤክስፔሪንስ የሌለው በጣም ብዙ ነገሮች ሲባሉ ነበረ። ነገር ግን ደግሞ ክለባችን ወይም ደግሞ የማንቸስተር ዩናይትድ የውስጥ መልሚያዎች ለረጅም ጊዜ ሲከታተሉት እንደነበረ ነው በርካቶች ጥያቄ ያነሱት። ግን በቼልሲ ቤት ቦታ ያልተሰጠው ተጫዋች እንዴት ማንቸስተር ዩናይትድ በዚህ ወሳኝ ጊዜ 4 ጨዋታዎችን በሚጫወትበት በርካታ ጨዋታዎች ባሉበት በዚህ ወቅት ልምድ የሌለውን እንዴት ያስፈርማል ሲባል ነበር። ነገር ግን ደግሞ አንድሬ ሳንቶስ በፕሪሲዝን ላይ ቆንጆና ጠንካራ የሆነ ተፎካካሪ መሆን የሚችል ነገር ነው እያስመለከተን ያለው ማለት ነው። ስለዚህ የኮቢ ማይኑ የዩሪ ቴሌማንስ ደግሞ አንድ ላይ ጥምረታቸውን ሲመለሱ ምን ያክል የተቀናጀ እንደሚሆኑ እንመለከታለን ከረፍት ሲመለሱ ማለት ነው። በተጨማሪም በጨዋታ ላይ ወጣቶች ላሌሲ ያሳየው ድንቅ ብቃትም እና የቶም ሂተን የማዳን ብቃት ማንቸስተር ዩናይትድን ለቀጣይ ውድድር ዘመን ትልቅ ተስፋ ሰጥቶታል። በጣም እንዳልኳችሁ ብዙ ውድድሮች ይኖራሉ። ሴኒ ላመንስ በግብ ጠባቂ በኩል ምናልባት የፕሪሚየር ሊጉን፣ ቻምፒየንስ ሊጉንም፣ የኤፍኤ ካፕ፣ የካራባል ሁሉንም በቋሚነት ተሰልፎ ላይዘልቀው ይችላል። ስለዚህ ቶም ሂተን ጥሩ ብቃት ላይ መሆኑ የበለጠ ነገሮችን ያመቻችለታል፣ ለሮቴሽን ይመቻል ማለት ነው። ስለዚህ እነዚህ በጣም ድንቅ ብቃት የተሰጣቸው ማንቸስተር ዩናይትድ ተስፋ የተጣለበት ክለብ እንደሆነ በተለይ እንዳልኳችሁ ቀደም ሲል ለቻምፒየንስ ሊግ ይገጥሙታል ተብለው የታሰቡ ክለቦችን በፕሬሲዝኑ ማግኘቱ እጅግ በጣም ጥሩ ይሆንለታል። ወደ ሌላኛው ጉዳይ ስናመራ ጄጄ ጋብሪኤልን የሚመለከት ይሆናል። ማይክል ካሪክ የመጀመሪያ ጨዋታውን ካደረገው ወጣት ተጫዋች በኋላ አስተያየት ሰጥቷል። ምንድን ያለው የማንቸስተር ዩናይትድ ዋና አሰልጣኝ ካሪክ ማንቸስተር ዩናይትድ በስቶክሆልም ትናንትና አትሌቲኮ ማድሪድን 2-1 ባሸነፈበት ጨዋታ ለወጣቱ ጄጄ ጋብሪኤል በዋና ቡድን ውስጥ የመጀመሪያ ተሰላፊነቱን መስጠት በመቻሉ መደሰቱን ገልጿል። ይህ የ15 ዓመት ወጣት ተጫዋች ባለፈው ውድድር ዘመን ከ18 ዓመት በታች ቡድን ጋር 29 ግቦችን ያስቆጠረ ቢሆንም በፕሪሚየር ሊጉ ሕግ ምክንያት በዋና ቡድን ውስጥ ለመሰለፍ ብቁ አልነበረም። ጋብሪኤል ባለፈው ሳምንት ዩናይትድ ሮዘንበርግን 5-0 ባሸነፈበት ጨዋታ ለመጀመሪያ ጊዜ በዋና ቡድን ተዘርዝሮ የነበረ ቢሆንም ተቀይሮ አልገባም። ምናልባት ከገጠሙት ጉዳቶች በመነሳት ሊሆን ይችላል። ሆኖም አሰልጣኝ ካሪክ እንግዲህ በትላንትና ዕለት ወይም ደግሞ አርብ ዕለት ስብስቡን ወደ ትላንትና ጨዋታውን ለማድረግ ቅዳሜ ጨዋታቸውን ለማድረግ አርብ ዕለት የስብስብ ይፋ ሲደረግ ወደ ስቶክሆልም ሄዱ። በዛ ውስጥ 23 ተጫዋቾች ተካተዋል። ታዲያ ጋብሪኤልም ወደ ስዊድን በተደረገው ጉዞ ውስጥ እንዲካተት ተደርጓል።
ዩናይትድ መሪ በነበረበት ወቅትም በመጨረሻዎቹ 10 ደቂቃዎች ውስጥ ተቀይሮ ገብቷል። ወጣቱ ተጫዋች በነበሩት ጥቂት ደቂቃዎች ጥሩ ምልክቶችን ያሳየ ሲሆን ካሪክም የእርሱን የመጀመሪያ ጨዋታ ከጨዋታው ካገኛቸው በርካታ በጎ ጎኖች አንዱ እንደሆነ አግልቶ ገልጿል። ካሪክ ከጨዋታው መጠናቀቅ በኋላ ለማንቸስተር ዩናይትድ ቴሌቪዥን እንደተናገረው በቡድን ደረጃ በጣም ጠንካራ ሆነን የታየን ይመስለኛል። ይህም ሁልጊዜ ትልቁና ዋናው ነገር ነው ብሏል። ሙሉ በሙሉ በሚባል ደረጃ በቡድን ውስጥ በጣም ጥሩ አፈጻጸሞች ነበሩ ነው ያለው። እንደገና ወጣቶች ተቀይረው ገብተው ተጽዕኖ ሲፈጥሩ ማየት ጂሚ ትዌትስ እና ጄጄ በመጨረሻው አካባቢ ተቀይረው ገብተዋል። ሁለቱም ወጣት ተጫዋቾች ናቸው። እንደገና የመጀመሪያ ልምዳቸውን አግኝተዋል። ስለዚህ ለወጣቶቹ እድል የምንሰጥበት ደረጃ ላይ በመሆናችን ለእኛ ጥሩ ነው ያለው። ከዚያ በተጨማሪም እንግዲህ እጃችንን አንጨብጥም፣ ይሄ በደንብ ከፍ አድርገን ራሳችንንም አናሞገስም። ምንም አይነት ጉዳት እስካሁን ድረስ ደግሞ አላጋጠመንም። ታውቃላችሁ ሁልጊዜም ቢሆን ተጫዋቾቹን ምን ያክል ማፋጠን እንዳለብን፣ ስለዚህ ምን ያክልስ እናሳርፋቸዋለን የሚለውን ሚዛን መጠበቅ አለብን ብሏል። በአሁኑ ወቅት ወንዶቹ ወይም ደግሞ ተጫዋቾቹ በጣም ጥሩ ደረጃ ላይ ይገኛሉ። የጨዋታው ሂደትና ቀጣይ ዝግጅት በጨዋታው እያንዳንዱ ሂደት የሚታይ ይሆናል። የስናፕ ድራጎኑ የትላንትና አትሌቲኮ ማድሪድ ጨዋታ ያንን ያስመለከተ ይገኛል። ማንቸስተር ዩናይትድ ዋንጫውን አሸንፏል። ዩናይትዶች በጥሩ ሁኔታ ምላሽ ሰጥተዋል ለገባባቸው ጎል። አማድ ዲያሎ የመታው ቅጣት ምት ተመልሶ በያን ኦብላክ ድንቅ ማዳን ወጥቷል። ከረፍት መልስ ዩናይትድ ጫና ማሳደሩን ቀጥሎ ፍጹም ቅጣት ምታቸው ሆኗል። ወጣቱ ሻያለሲ በፍጥነት እንቅስቃሴ ያገኛቸውን ፍጹም ቅጣት ምት ብሪያን ምቤሞ በጥሩ ሁኔታ አስቆጥሯል። በመቀጠልም እንግዲህ ጃክ ፍሌሸር የጠለፈውን ኳስ ምቤሞ በሁለተኛ ግብ አድርጎ አስቆጥሯል ማለት ነው። ካሪክ አክሎ ሲናገር በእነዚህ 3 የቅድመ ውድድር ሳምንታት ልናያቸውና ልናሻሽላቸው የምንፈልጋቸው እንዲሁም ባለፉት 6 እና 7 ወራት የሰራናቸውን ነገሮች መነሻ በማድረግ ልንግባባባቸው ያሰብናቸው ብዙ ጥሩ ነገሮች እንደነበሩ አስባለሁ ብሏል። ለእኛ ብዙ ጥሩ ምልክቶች አሉ። በዚህ ደረጃ ላይ ሁሉም ነገር ሙሉ በሙሉ ፍጹም አይሆንም። ሁልጊዜም ልናሻሽላቸው የምንፈልጋቸው ነገሮች አሉ። ነገር ግን ያው በግልም ሆነ በቡድን ደረጃ ብዙ አዎንታዊ ነገሮች ነበሩ። ማንቸስተር ዩናይትድ ቀጣይ የቅድመ ውድድር ጨዋታውን ከፓሪስ ሴን ጀርሜን ጋር የሚያደርግ ይሆናል። ይህም የበለጠ ተጠባቂ የሚያደርገው ይሆናል ማለት ነው። እናንተም እንደተለመደው ሀሳብ አስተያየቶቻችሁን አድርሰውን ደግሞ 9,000 ልንገባ ትንሽ ብቻ ነው የቀረ የተከታዮች ብዛት። ሼር አድርጎ ላይክ አድርጎ ለብዙዎች እንዲደርስ ማለት ነው። መልካም ጊዜ